ይህ የካፕከት ቪዲዮ ኤዲቲንግ ቱቶሪያል በአማርኛ የተዘጋጀ ነው እና ይሄ ቪዲዮ የመጀመሪያው ቪዲዮ ነው ማለት ነው። ከዜሮ ለመጀመር በአጠቃላይ በዚህ ቪዲዮ የምናየው በአጠቃላይ የካፕከት ኢንተርፌሱ ምን ይመስላል የሚለው እናያለን። እዚህ ጋር እንደምታዩት ኒው ቪዲዮ የሚላለ ኤዲት ፎቶ የሚላለ ፎቶም ኤዲት ማድረግ ይቻላል። እኛ ግን ሞር ፎከስ የምናደርገው ኤዲቲንጉ ላይ ስለሆነ እዚህ ጋር ቺ ፕላስ ምልክቷን በመጫን ቪዲዮ ኢምፖርት እናደርጋለን ማለት ነው። እንደዚህ በመንካት እዚህ ጋር የምናገኘው ቪዲዮ ነው። እዚህ ጋር ፎቶ ከፈለግን ፎቶ የሚለውን እዚህ ጋር መንካት እንችላለን። እዚህ ጋር ቪዲዮ ኢምፖርት ማድረግ እንችላለን። ፎቶም እየቀላቀልንም ይቻላል። ከዚህ ሴሌክት አድርገን ከፎቶም ሄደን እንደዚህ ሴሌክት ማድረግ ይቻላል ማለት ነው። አድ ስንለው እንግዲህ እንደዚህ እናገኛለን ማለት ነው። ቪዲዮአችን አድ ሆኗል። ይሄ እንደምታዩት እዚህ ጋር ይሄ ታይም ላይን ይባላል። ቪዲዮአችን ኤዲት የምናደርግበት ቦታ ነው ማለት ነው። ከስር የምታያቸው እነዚህ ደግሞ ቱልባር ይባላሉ ማለት ነው። ስለዚህ እዚህ ጋር ቪዲዮአችንን እንደዚህ እንደምታዩት አፕሎድ አድርገናል። ቪዲዮን ኤዲት ስንለው ቪዲዮን ሴሌክት አድርጎልናል። ከዛ በኋላ ስፕሊት ማድረግ እንችላለን። ቮሉም፣ አኒሜሽን፣ ኢፌክት፣ ዲሌት ማድረግ፣ ስፒድ፣ ቢቱ፣ ክሮፕ ምናምን ዱፕሊኬት ማድረግ እንችላለን እያለ ይሄ ሁሉ ቱሎች ይህንን ቪዲዮ ኤዲት ለማድረግ የሚጠቅሙን ቱሎች ናቸው ማለት ነው። ይሄ እዚህ ጋር እንደምታዩት ቪዲዮ ሴሌክት ሳረግ ኪፍሬም የምትባል እዚች ጋለች። እቺ ኪፍሬም ትባላለች። ጥቅሟን ለወደፊት እናየዋለን ማለት ነው። እና እዚህ ጋር አድ አውዲዮ የሚላለ እንደምታዩት እዚህ ጋር አድ አውዲዮ የምትለዋል አውዲዮ አድ ስናደርግ ኤክስትራክት ማድረግ እንችላለን። ከሳውንድ መጠቀም እንችላለን። ሪከርድ ማድረግ እንችላለን። ከቴክስት ወደ አውዲዮ መቀየር እንችላለን። እንዲሁም ያ አድ ያደረግነው አውዲዮ ኮፒራይት አለው የለውም የሚለውን በዚህ ጋር ቼክ ማድረግ እንችላለን። እዚህ ጋር ደግሞ ቪዲዮአችን ሳውንዱን ኤዲት ስናደርግ ማንጠቀም ከሆነ እቺ እንደምታዩት እዚህ ጋር ሚዩት ማድረግ እንችላለን። እዚህ ጋር እንደምታዩት ኤክስፖርት የሚላለ እዚች ጋር ኤክስፖርት ከማድረጋችን በፊት የምናስተካክለው ነገር አለ። እዚህ ጋር እንደ ስልካችሁ አይፎን ከሆነ እስከ 4K ሰፖርት ሊያደርግ ይችላል። የ1080 በ80 ይሄ ፍሬሙን በ30 አድርገን ይሄንን በ20 አድርገን ከዛ በኋላ ኤክስፖርት ስንለው ቪዲዮአችን ኤክስፖርት ይሆናል ማለት ነው። ስለዚህ በአጠቃላይ ዛሬ የካፕከት በአጠቃላይ ኢንተርፌሱ ምን ይመስላል የሚለውን አይተናል። ቀጣይ ፓርት 2 እያለን እንቀጥላለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ይሄን ቤት ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ጠብቁኝ። በቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ።